በዚያስ ሌላ ማንሳት የሚፈልገው አንድ ከስተመር የጠየቀው ጥያቄ አለ። አብዛኛዎቹ ጥያቄ ፎርዋርድ አድርገው ወጥተዋል። ኮንስትራክሽን ላይ ሊኖር ጥሩ ነበር። ሁለት ነገር አለ። ወርኪንግ ካፒታል ጋራንቲ የተለያዩ ነገሮችን እየሰጠ ፋኑ ለብዙ ሰጠ። 1 ቢሊዮን 1.2 ቢሊዮን ጋራንቲ ሰጠ ነው። ያን ያደረግነው ለምንድን ነው? ካፒታላችን ትልቅ ስለሆነ እስከዛ ድረስ መስጠት እንችላለን። ከዛ ውጭ ያሉትን ግን እንደ ማሽነሪ ግዢዎች ምናምን እንደ ምክርም ለመስጠት እኛ ግሩፕ ነን። ሲንቄ ሊዝ ካምፓኒ አለ የራሳችን የሆነ ማሽነሪዎችን ከቀረጥ ነፃ ፕሪቪሌጅ ላለው ሰው ይሁን ለሌለው ሰው በሊዝ መልክ ገዝቶ ይሰጣል። እንደዚህ የማስተሳሰር ስራ እንሰራለን። እነሱም የኛ ሰብሲዲያሪ ናቸው። ሲንቄ ሊዝ ማለት በዛ መልኩ ያለው ጋፕ አድሬስ ማድረግ እንችላለን። ሌላ እውነት ነው ከብድር ፕሮሰስ ጋር የተነሱ ቦልድ የሆኑ ጥያቄዎች